አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ ተከታታዮቼና ተመልካቾቼ እንደምንከረማችሁ። በባለፈው በክፍል አንድ ባቀረብኩላችሁ ቪዲዮ መሰረት እንግዲህ በውርጌሳ ከተማ 01 ቀበሌ መሪ ማዘጋጃ ቤት ስር የሚገኘው ይህ ናሲስ ሜዳና አካባቢው ተብሎ የሚጠራው አካባቢ ወይም ይህን እንደምታዩት በቪዲዮ ይህን አካባቢ የሚያካትት ይሆናል። እንግዲህ ካሉት ብዙ አካባቢዎች ብዙ የህብረተሰብ ክፍሎች በከፊል ያሉት እነዚህ በቪዲዮ የምታያቸው አካባቢዎች ናቸው። እንግዲህ ላለፉት 3 ወራት አካባቢ በመብራት አገልግሎት ተጠቃሚ ለማድረግ እልህ አስጨራሽ ትግል ስናደርግ እንደነበረ የሚታወቅ ነው። እንግዲህ በዛሬው ዕለት ያን ህልማችን ወደ እውን ሊቀየር የመጨረሻ ምዕራፍ ላይ የደረሰበትን እይታ የምናይበት ሁኔታ ላይ ደርሰናል። ይህም ምንድነው? እንግዲህ በምታዩት መልኩ 400 ኪሎ ቮልት ትራንስፎርመር እንግዲህ የኢንስታሌሽን ስራ እየተሰራ ነው እና የምታዩት ይህ ትራንስፎርመር እንግዲህ በውርጌሳ 01 ቀበሌ መሪ ማዘጋጃ ቤት ስር የሚገኝ የናሲስ ሜዳ አካባቢ እና ቀይ አፈር አካባቢ እንዲሁም በተለምዶ ምስረታው ተብሎ የሚጠራውን አካባቢ ተጠቃሚ የምናደርግበት ተግባር ነውና እንደምታዩት ትራንስፎርመሩ እንግዲህ ኢንስታል ከተደረገ በኋላ የገመድ ዝርጋታው ይሄንን በሚመስል እንግዲህ ወደ ህብረተሰቦቹ የተዘረጋበት ሁኔታ አለ። በዚህ አማካኝነት እንግዲህ በቀጣይ ትራንስፎርመራችንን ካስቀመጥን በኋላ የቆጣሪ ግድግዳ ላይ የመለጠፍ ተግባር ነው የሚቀረው። በቀጣይ ቪዲዮ የምናሳይ ይሆናል። ይህንንም እንግዲህ ዛሬ ላይ እስከ መጨረሻ ድረስ የትራንስፎርመር የማስቀመጡን ስራ ሂደቱስ ምን ይመስላል የሚለውን ባሳያችሁ እና የደስታችን ተካፋይ ትሆናላችሁ ብዬ በማሰብ እንግዲህ ይህንን ቪዲዮ ወደ እናንተ ለማድረስ ወደድኩኝ። እንደምታዩቸው የትራንስፎርመሩን ተሸካሚ ብረቶች የማሰር ስራ እየሰሩ ነው የሚገኙት የመብራት ኃይል ባለሙያተኞች። በቀጣይ እንግዲህ በምታዩት መልኩ ክሬኑ ላይ የተቀመጠው ባለ 400 ኬቪ ትራንስፎርመር ቀጥታ ፖሉ ላይ የሚያርፍ ነው የሚሆነው። በቪዲዮ እስከ መጨረሻ ድረስ ተከታተሉኝ እላለሁ። ከዛ በፊት እንግዲህ አዲስ የሆናችሁ ተመልካቾች፣ ለቤቱ አዲስ የሆናችሁ ላይክ፣ ኮሜንት፣ ሼር እንዲሁም ሰብስክራይብ በማድረግ እንድትተባበሩኝ እጠይቃለሁ። በመቀጠልም ሌሎች የተለያዩና ወቅታዊ አዳዲስ መረጃዎችን ወደ እናንተ ተደራሽ አደርጋለሁ። በዚህ በኩል ትብብራችሁን ሰብስክራይብ፣ ላይክ፣ ሼር በማድረግ እንዲሁም ኮሜንት በማድረግ ብታጋሩኝ የተሻለ ነገር ይዤ ለመቅረብ እንዲሁም የምበረታታበትን ምዕራፍ የምትከፍቱልኝ ነው የሚሆነው። እንግዲህ እስከ ቪዲዮ መጨረሻ ድረስ እንድትከታተሉን እያልኩኝ ትራንስፎርመር የሚለውንም እንግዲህ ምንድነው አጠቃቀሙስ እንዴት ነው የሚለውንም እንግዲህ በተግባር በስራ እየሰሩ በቪዲዮ እስከ መጨረሻ የማሳያችሁ ነው የሚሆነው። ተመልካቾቼ ከወዲሁ አሁንም በድጋሚ ነግራችኋለሁ፣ ላይክ፣ ሼር፣ ኮሜንት እና ሰብስክራይብ አድርጉ። ቪዲዮውን እንግዲህ እስከ መጨረሻው ትራንስፎርመሩ መቀመጫው ላይ ትክክለኛ መቀመጫው ላይ እስከሚያርፍ ድረስ አሁንም ወደ እናንተ የማደርስ ነው የሚሆነው። እንግዲህ ተመልካቾች ህብረተሰቡንም እንደምታዩት ከየቤታቸው እየወጡ እንደ ምስራች ነው እየተከታተሉ ያሉት። በእርግጥ ገና አሁን ነው ስራ እየተጀመረ ያለው። በአካባቢ ያሉ የህብረተሰብ ክፍሎች ወደ ቦታው በመገኘት እንግዲህ የምስራቹን ለማየት እየቀረቡ ነው ያሉት። በዚህ እንግዲህ ትክክለኛው ነገር በዚህ እንደምታዩት ይሄ የ33000 ኪሎ ቮልት ኃይል በዚህ እያለፈ ለብዙ አመታት ገመዱን እያየን የመብራት አገልግሎት ተጠቃሚ ሳንሆን የኖርንበት ሁኔታ እንዳለ ግልጽ ነው። የአካባቢው ላይ ነዋሪዎች ወይም ተወላጆች የምታውቁት ነገር ነው እና ይህንን እንግዲህ ስራ ለማየት እዚህ እየመጡ ያሉት የህብረተሰብ ክፍሎች የብዙ አመት ህልምና እቅድ የነበረው ተግባር እንግዲህ ፍሬ ሊያፈራ ወይ የመጨረሻው ምዕራፍ ላይ መድረሱን በደስታ በራሳቸው በማየት ለመግለጽ እየተሰባሰቡ ነው የምታያቸው ከየአቅጣጫው። እውነትም ህልም የብዙ አመት ህልም ሲሳካ ከዚህም በላይ ደስታን ሊፈነጥቅ እንደሚችል ግልጽ ነው። በዚህ መልክ ነው እንግዲህ እየተሰራ ያለው።
ተመልካቾች እንግዲህ እንደምታዩት ትራንስፎርመሩን በክሬን ሊፍት እየተደረገ ነው ያለው ወደ ፖሉ ለማስቀመጥ። በሰው ኃይል የሚነሳ ነገር ስላልሆነ ያው በማሽን ነው የሚነሳው። በጣም ከባድ ክብደቱ በጣም ከልክ በላይ ስለሆነ እንደምታዩት በክሬን ነው እየተነሳ ያለው ወደሚያርፍበት ወደ ፖሉ ለማስቀመጥ። በዚህን መልኩ ነው እንግዲህ ትራንስፎርመር ሲሰቀልም ሆነ ሲወርድ አይታችሁ የማታውቁ ልትኖሩ ትችላላችሁ። ያው በእርግጥ የተካበደ ወይም የተጋነነ ነገር አይደለም። ይህን ያክል ክብደት በምን መልኩ ነው እዚህ ቦታ ላይ የሚያርፈው የሚል ጥያቄ የሚፈጥርባችሁ ሰዎች ልትኖሩ ትችላላችሁ። እግረ መንገዱን በዚህ መልኩ እንደሚሰቀልም እንድታዩ ትፈልጋለሁ።